በዚህ ሁለት ቀን ውስጥ የተፈጠሩትን አጫጭር ዜናዎች አቀርብላችኋለሁ። እስከ መጨረሻው ድረስ መመልከታችሁ አይዘነጋ። የነዳጅ ዋጋ ጨመረ። ኢራን የሆርሙዝ የባህር በር ስትሬት ኦፍ ሆርሙዝ ቢከፈት እንኳን በምንም አይነት ሁኔታ ወደ ቀድሞ ሁኔታው አይመለስም በማለቷ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የብሬንት ድፍድፍ ነዳጅ ብሬንት ክሩድ ወደ $107.58 ገደማ ሲጨምር የአሜሪካ ድፍድፍ ነዳጅ ዩኤስ ክሩድ ደግሞ ወደ $96.36 ከፍ ብሏል። ኢራንና አሜሪካ ከምን ጉዳይ ደረሱ? ሆርሙዝ ዋነኛ የኢራን መደራደሪያ። ኢራን የሆርሙዝ ሰርጥን ሙሉ ለሙሉ ለመክፈት በምላሹ አሜሪካ ጦርነቱን እንድታቁምና በኢራን ወደቦች ላይ ጣለችን እገዳ እንድታነሳ ለአደራዳሪዎች አዲስ ሀሳብ አቀረበች። አሜሪካ በዚህ ሀሳብ ከተስማማች የኒውክሌር ፕሮግራም ጥያቄዎችን ለብቻው መነጋገር እንችላለን ስትል ኢራን አዲስ ምክር ሀሳብ አቅርባለች። ኢራን ይህንን መደራደሪያ ሀሳብ ማቅረቧን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከከፍተኛ የደህንነት አባሎቻቸው ጋር የተወያዩ ሲሆን የኢራንን የመደራደሪያ ሀሳብ ይቀበሉታል ወይም አይቀበሉትም በሚለው ጉዳይ ላይ ትራምፕ ይፋዊ ምላሽ ይሰጣሉ ተብሎ ይጠበቃል። ትራምፕ የሆርሙዝ የባህር ሰርጥን ለመክፈት በኢራን የቀረበው ሀሳብ እንዳልተቀበሉት ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥን ዳግም ለመክፈትና በአሜሪካ እስራኤል እና በኢራን መካከል ያለውን ጦርነት ለማቆም በኢራን በቀረበው ሀሳብ ደስተኛ እንዳይደሉ መረጃዎች ወጥተዋል። ኒውዮርክ ታይምስ ለውይይቱ መረጃ ያላቸውና ስማቸውን ያልተገለጸ ምንጮችን ጠቅሶ እንደዘገበው ትራምፕ ሰኞ ዕለት በነበረው ስብሰባ ላይ የቴህራን እቅድ የቀረበላቸው ሲሆን እቅዱ አሜሪካ በዚህ ወሳኝ የውሃ መስመር ላይ ጣለችውን እገዳ እንድታነሳም የሚጠይቅ ነው። በርካታ የአሜሪካና የኢራን ባለስልጣናት ለኒውዮርክ ታይምስ እንደተናገሩት የቀረበው ሀሳብ ስለ ኢራን የኒውክሌር መርሃ ግብር ምንም የሚለው ነገር የለም። ትራምፕ በምክንያት እንዳልረኩ በግልጽ ባይታወቅም ኢራን ዩራኒየም ማበልጸግ እንድታቆምና ቀደም ሲል ያበለጸገችው ዩራኒየም አሳልፋ እንድትሰጥ ሲወተውቱ እንደቆዩም መረጃዎች ያሳያሉ። አይሲሲ በሙስና የተዘፈቀና በስነ ምግባር ጉድለት የተበላሸ አስቀያሚ ተቋም ነው መዘጋት ያለበት ብለዋል። አይሲሲ በ2024 ኔታንያሁ የጦር ወንጀለኛ ነው መታሰር አለበት የሚል ክስ አቅርቦ እንደነበረም ይታወሳል። ኢራን ኒውክሌር ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች። ትራምፕ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በሰጡት መግለጫ ኢራን የኒውክሌር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ አሳውቀዋል። ወደ አፍሪካ ዜና ስንመለስ አሊኮ ዳንጎቴ በምስራቅ አፍሪካ ግዙፍ የነዳጅ ማጣሪያ ፋብሪካ ለመገንባት ማቀዳቸው ተሰማ። ታዋቂ ናይጄሪያዊ ቢሊዮነር አሊኮ ዳንጎቴ በምስራቅ አፍሪካ አዲስ የነዳጅ ማጣሪያ ፋብሪካ ለመገንባት የሚያስችል የፕሮጀክት ሀሳብ ማቅረባቸው ተዘግቧል። ይህ ግዙፍ እቅድ በዋናነት የቀጣናውን የነዳጅ ማጣራት አቅም ለማሳደግና ሀገሪቱ ከውጭ በሚገባ ነዳጅ ላይ ያላትን ከፍተኛ ጥገኝነት ለመቀነስ ያለመ መሆኑ ተጠቁሟል። ፕሮጀክቱ ተግባራዊ እንዲሆንም የቀጠናው መንግስታት ድጋፍና ትብብር ወሳኝ መሆኑ የተገለጸ ሲሆን በአሁኑ ወቅት ኬንያ፣ ዩጋንዳ እና ታንዛኒያ በጋራ የነዳጅ ማጣሪያ ፋብሪካ ስለሚገነባበት ሁኔታ ውይይት በመጀመር ላይ መሆናቸው ታውቋል። ይህ ፋብሪካ ተቀባይነት አግኝቶ በቀን እስከ 650,000 በርሜል ድፍድፍ ነዳጅ ማጣራት አቅም ይኖረዋል። በዚህም ለቀጠናው ገበያ የሚሆኑ የቤንዚን፣ የናፍጣና የአውሮፕላን ነዳጅ ምርቶችን በስፋት እንደሚያቀርብ ይጠበቃል። የፕሮጀክቱ ስትራቴጂካዊ ግብ የአፍሪካን የተፈጥሮ ሀብት በራሷ አህጉር ውስጥ በማጣራት የኤነርጂ ደህንነትን ማረጋገጥና አገሪቱ በዓለም አቀፍ የነዳጅ ገበያ መዋዠቅ ሳቢያ የሚገጥማትን ተጋላጭነት መቀነስ እንደሆነ ተመላክቷል። ዜና ድንቃድንቅ የአንድ የ70 ዓመት ሳውዲ አረቢያዊ የ20 ዓመት ወጣትን ሴት ማግባቱ መነጋገሪያ ሆኗል። ይህ ታላቅ ሰው ለ20 ዓመቷ ወጣት ለሰርጓ 5 ኪሎ ግራም ወርቅና ሮልስ ሮይስ መኪና ስጦታ አብርክቶላታል። 5 ኪሎ ግራም ወርቅ ማለት $756,000 ሲሆን በእኛ ሀገር 116 ሚሊዮን ብር እንደማለት ነው። እንደዚህ አይነት አጫጭርና ማራኪ ዜናዎችን የምትፈልጉ ከሆነ ለምቲ ኒውስ የእናንተ ቀዳሚ ምርጫ ይሁን። ደህና ቆዩልኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቀን፣ መልካም ሳምንት ይሁንላችሁ።